ይባል እንደዚህ አይነት ባንክ ስታገኙ ብዙ ጊዜ አንነካውም። ኢቨንት ሲመጣ ራሱ በቀለም በተለያየ ምክንያት በስህተት እንኳን ብታዞሩትና ያን ቦታ ብታረጉ አትሊስት ወደዛው ለመመለስ በተቀመጠለት የቀለም እንትን መመለስ አለባችሁ። ፍሪ አጀስት ተደርጎ ነው ከዛ የሚመጣው። ስለዚህ እዚህ ጋር ያለችውን ሬጉሌተር በጣም መጠንቀቅ ነው። ምክንያቱም ፕሮሰስ ፓራሜትሩን ስለሚቀይረው ሙሉ ለሙሉ ፒዩሪቲን በቀላሉ ማግኘት ከባድ ነው ይችላል። ፕሬሸር በጨመረ ቁጥር ፒዩሪቲውን እንትን ይባላል። ኦፕቲማል የሆነ የፕሬሸር አማውንት ነው። ስለዚህ እዚህ ጋር የምትኖረው እንትን መጠንቀቅ ይኖርብናል። አየር ከዚህ ጋር መጣ፣ ሬጉሌት ተደረገ፣ ይገባል። በዚህ ጋር ለምሳሌ የመጀመሪያው ይሄኛው ኢኒሻሊ 1 ሜጋ ፓስካል ነው፣ ይሄኛው 7 ሜጋ ፓስካል ነው። 7 ሜጋ ፓስካል የሚሆንበት ምክንያት ምንድን ነው? አየር ኮንቲኒየስሊ ፍሎ እያደረገ ነው፣ ወደ በዝም እየገባ ነው። ስለዚህ ፕሬሸር ቢልድ አፕ ያደርጋል እንጂ እዚህ ጋር ግን የምንሰጠው ኮንስታንት የሆነ ምንድን ነው ፕሬሸር ነው። ስለዚህ አሁን ለምሳሌ ይሄኛው ምን ሆነ? ክሎዝድ ነው፣ ፕሬሸር አክቹዌተር ነው። ወደዚህ አይመጣም ማለት ነው። እዚህ ጋር 7 ሜጋ ፓስካል ነው፣ እዚህ ጋር 1 ሜጋ ፓስካል። ስለዚህ ምንድነው ማለት ይሄኛውን ፓስ ተከትሎ ወደዚህ ይመጣል፣ ወደዚህ ይመጣል ግን ማለት አይችልም አይደል? ስለዚህ ቀጥታ ወደዚህ ነው የሚገባው ማለት ነው። ፕሬሸሩ 7 እስከሚደርስ ድረስ ኦቶ ምትለው አይታችሁ ከዛ ነው ወደ ፔሸንቶች የሚሄደው። እዚህ ጋር የምታዩት ይሄኛው ሬጉሌት የተደረገ 4 ሜጋ ፓስካል ሴትል ግሬድ ማለት ነው። ስለዚህ ኦክሲጅን በዚህ ይገባል። እቺኛው ታያችኋለች። እቺ ሲምቦል የቼክ ቫልቭ ነው። ቼክ ቫልቭ ኦክሲጅን ከመጣ በኋላ ቀጥታ ወደዚህ ብቻ ነው የሚሄድ ይችላል። አሁን አልፎ ወደዚህ ጋር ለምታበል ይሄኛው ማግኔት ቼክ ቫልቭ ነው፣ ወደዚህ ማለት አይችልም። ስለዚህ ይመጣል፣ በዚህ ያልፎ ወደ ላይ ያልፎ ወደ ፔሸንት ይሄዳል ማለት ነው፣ ወይም ደግሞ ወደ ቡስተር ይሄዳል። ዜን ቢልድ አፕ አደረገ፣ ወደ 7 እየደረሰ ነው። ግን የተወሰነው ደግሞ በየት በኩል ሄደ? ወደዚህ ዲስፐርስ ያደርጋል። በዚህ ውስጥ አድርጎ ቅድም 7 የነበረውን ናይትሮጅኑን ገብቶ ናይትሮጅኑ ወደዚያ ይመጣል። ወዴት ነው የሚሄደው? በዚህች አድርጎ የማፈለር ይባላል። ድምፅ ምናምን ሲወጣ በጣም የሚያምር በማፈለር አድርጎ ወደ ኢንቫይሮንመንት ይሄዳል። እዚህ ጋር መታወቅ ባል ፕሬሸር ኢኳላይዘር ትባላለች። ሁለቱም 4 ባር ይደርሳል። እሱ በጣም ኢምፖርታንት ኮንሰፕት ነው። እዚህ ጋር መታያቸው ሶሎኖይድ አክቹዌተር ባል ፕሬሸር ሬጉሌተር ባክ ፕሬሸር ሬጉሌተር ባክ ፕሬሸር እንዳይኖር ማለት ነው። ስለዚህ ፕሬሸር ሬጉሌተር የተደረጉ ባልቦች ሬጉሌተር ስለዚህ እነዚህ ነገሮች ነው የምታገኛቸው። ኒውማቲክ አክቹዌተር ወይም ደግሞ ሶሎኖይድ አክቹዌተር ይሁኑ እንትኖች ታገኛለህ። ታችኛው አራቱ ባልቦች ኤክስ ነው የሚሰሩት ማለት ነው። ኤክስ ነው ኤክስ ነው የሚሰሩት። ብቻ ግን ምንድነው ከዚህ የመጣው ወይ ወደዚህ ነው የሚሄደው ወይ ወደዚህ ነው የሚሄደው። ሁለቱም ጋር አይደለም። ሁለቱም ኤክስ ነው የሚሰሩት። ይሄኛው ታችኛው ወይ ሲከፍት ያኛው ደግሞ በፍሳር መውጫው ከፍታል። ኤክሱ ማለት ነው። ትክክል። እንደዚህ ማለት እንደዚህ ያው በዚህ መጣ፣ በዚህ አልፎ ሄደ። ይሄ ግን አይሰራም። ምክንያቱም በዚህ አድርጎ ይሄ ነው። ይሄ አክቲቪቲ ሲሆን ይሄ ግን ሳይመልቲኒየስሊ ላይሆን ይችላል። ሳይመልቲኒየስሊ ላይሆን ይችላል። አንዱ ዲስቻርጅ ማለት አንዱ
ሳይመንቲኒየስ እኩል ላይከፍቱ ይችላሉ። አት ኤ ፖይንት እዛማ ካልሆነ ፕሬሸሩ ራሱ ከላይ ነው። ይሄኛው ኦክሲጅን ሲያስገባ ያኛውን ማድረግ አለበት፣ ዲስቻርጅ ማድረግ አለበት። እሺ ድምፆቹን ሰምተህ ታውቃለህ? የናይትሮጅን ሲወጣ እቺኛው በጣም ብሪፍ ሞመንት ኦፍ ታይም ነው። ምሳሌ ብሎ አንዴ ናይትሮጅን ዲስፐርስ ያደርጋል እንጂ ኮንቲኒየስሊ ዲስፐርስ ያደርጋል። ኮንቲኒየስሊ አይደል? ብሎ አለ አንዴ ጨብሽ ብሎ ሳይሆን ይደጋግሙ ማለት ኦፍኮርስ ያ ማለት ምን ማለት ነው? እቺኛው ኦን ኦፍ ትሆናለች ማለት ነው። ይሄ ግን ኮንቲኒየስሊ ከ1 ሜጋ ፓስካል 7 እስከሚደርስ ድረስ ጀነሬት ይደረጋል። አቴ ሞመንት እኩል ናቸው የምንለው አሁን ኤክስ አደረግክ ማለት ይሄኛው ፕሬስ ሲያደርግ ይሄም አንድ ላይ ኦፕሬት እንደማለት ነው። አሁን ያን አሁን ናይትሮጅን እኮ በአንድ ፕሬሸር ብቻ እንትን አድርጋ ባይዘው ሙቭ አድርጎ አክቹዋሊ ወርኪንግ ፕሪንሲፕሉን በደንብ ማድረግ ይገባል። ሰርፌስ ላይ ያለው እንትን እዚህ ጋር ፕሬሸር ቢውልድ አፕ ሲያደርግ ነው ይሄ ነገር የሚፈጠረው። ከገና አሁን እዚህ ጋር የነገርናች የሁለቶቹ ቀደም በአንዶች ጋር የካፓሲቲ ይዘነኛል። ይህ መጀመሪያ ላይ ገባ እዚህ ጋር ይገባና ወደ ሁለተኛ የሚገባ ይችላል። ልክ ይሄ አንድ ቤት ጋር እዛ የተወሰነ ቪዲዮ አድርገው ማለት ሰባት ሲደርስ እየዘገየ ግን ሪቨርስ ለማግኘት ፑሽ ያደርጋልና ኦፕቲማል ምንድነው በሚደርስበት ሰዓት ያን ኦልሬዲ ክሎዝ ያደርግና ይሄን ይፈታል። ሞሽን በሙቭመንት ፍሎ በዚህ ያማና ማለት ነው። ከዛ ደግሞ ያንን በሚፈጥር ሰበብ ወደዚህ ወደ ኢንቫይሮንመንት የሚያደርገው በዚህ ችግር ገባ ብለን ነበር። ልክ የላይኛው ዋን ዳይሬክሽን ናት። ሌላው ዋን ዳይሬክሽን ናት። እዛ ጋር ያለችው ሶስተኛ ላይ ያለችው ወደዚህ ወደዛ ኦክሲጅን ወጥቶ ቫልቮቹን እንዲከፍት ያደርጋል ማለት ነው። ዲስፐርስ የሚያደርግበት ዲስፐርስ ጀነሬት በተደረገው ኦክሲጅን አክቹዋሊ ታይሚንጉ የተለያየ ሊሆን ይችላል። ምንድነው ኦቨርላፕ ሊያደርግ ይችላል። ምንድነው የፕሬሸር ዲፍረንስ ካለው ነው እንጂ አንዱ ከአንድ ወደ 7 የሚቆጥረው አንዱ ደግሞ ከ7 ወደ 1 የፕሬሸር ዲፍረንስ ሊኖረው ይችላል። ግን ክሎዝ አድርገው ማለት እኛ ክሎዝ አለ ራሱ ኤንሲሲውን አክቲቭ ያደርጋል። ኦክሲጅን ኮንሰንትሬተር ላይ ይሄ ፕሪንሲፕል ይሰራል። ኤክሲንግ ፕሪንሲፕል ይሰራል። ቢኮዝ ሁለቱ ሰመንቴኒየስ ነው የሚከፍቱት፣ ሰመንቴኒየስ ነው የሚሆነው። ናይትሮጂን ዲስቻርጅ ሲሆን ኦክሲጅን ምን ያደርጋል? ጀነሬት ያደርጋል። ባረገው ኦክሲጅን ጀነሬት ነው ናይትሮጂኑ መልሰን እናወጣው። ቢኮዝ ያ ፕሬሸሩ በጨመረ ቁጥር ናይትሮጅናችንን አድርገን እያወጣን ያለ ነው። ፕሬሸሩ ጨምሮ በዛው መልሰን እናወጣው። ግን ያልኩ ያለው ጀነሬት የሚደረግበትና ዲስፐርስ የሚደረግበት ሬት ግን ተመሳሳይ ላይሆን ይችላል። እሱ ነው እንጂ አሁን ያልኩህ ወደ አንዱ ከአንዱ ወደ 7 ነው እየሄደ ያለው፣ አንዱ ደግሞ ከ7 ወደ 1 ነው ያልኩህ። ይሄ አንዱ ፕሬሸራይዝ ሆነ አንዱ ዲፕሬሸራይዝ አንዱ ቢናል እንደዚህ ማየት ይችላል። እኔ ሲከፍት ይይዛል ዘጋጅ እሱ ስለዚህ ይሄ መጣ ወደዚህ ማለፍ አይችልም፣ ወደዚህ ይሄዳል። ከዛ የሚመጣው ደግሞ ወደዚህ ማለፍ ይችላል። አይ እንትን ሲያደርግ ነው ዲስፐርስ ሲያደርግ ኦክሲጅን አሁን ይሄ ቢውልድ አፕ ሲያደርግ ምንድነው የሚሆነው? ይሄ ተዘግቷል ወር ይሄን የተፈጠረ የተወሰነ ኦክሲጅን ደግሞ በዚህ አድርጎ ናይትሮጅን በዚህ ያወጣል ማለት ነው። ምክንያቱም ይሄኛው ዝግ እንደዛ ነው። እሱ ሳይሆን ቫልቮቹ ወደ እያሉ ያለው ሰመንቴኒየስ የሚከፍቱት ነው እንጂ ይሄኛው ፕሪንሲፕል ነው ማለት ነው። ይሄ ካልተከተለ ደግሞ የተወሰነ ዲፍረንስ አለው። ፕሬሸር ዲፍረንስ አለ። ሳይመንቲኒየስ ግን በዚህ በቃ እንስማ እንትኖቹን አያቸው ሶሎኖይድ ኦፕሬተር ናቸው አይደል? ሶሎኖይድ ኦፕሬተር ከሆኑ ፕሬሸር ፓይለተር አይደለም።
ሶሎኖይድ ኦፕሬተር ናቸው። ይህ ማለት ኤሌክትሪካል ሲግናል ሲያገኙ ብቻ ያ ኤሌክትሪካል ሲግናል የሚመጣው በፕሬሸር እዚህ ጋር ቢውልድ በሚደረግ ውስጥ ቢውልድ በሚደረግ ፕሬሸር ሶ ፒኤልሲ ነው ኮንትሮል የሚያደርገው። ሶ ዲዛይናቸው ሊለያይ ይችላል። ሳይመልቲኒየስሊ ሊከፍት ይችላል። በተወሰነ ታይም ኢንተርቫል ጠብቆ ሊከፍት ይችላል። ለምሳሌ አሁን ኤክስ ነው ኤክስ ብለናል። አንዱ ኦክሲጅን በዚህ ወደ ፔሸንቱ ሲሄድ የሆነ ጨማምቱ ደግሞ በዛ በኩል ወደዛኛው ትመጣለች። ሴም ታይም ያቺ ወደዚህ የመጣችው ደግሞ ይሄ ጂኦላይት ላይ ያለውን ናይትሮጅን ኢንቨርስ ታደርግና ወደዚህ ታመጣለች። ኦልሞስት ሁለቱ ሳይመልቲነስሊ ነው እየሰሩ ያሉት። ያው አንዱ ፕሬሸር ሲሆን ሌላው ሪፕሬሸር አለው። እንትን ሁለቱ ከቆሙ ሳይመልቲነስ ካልሰሩ የሳይመልቲኒየስ በዚህ በጣም እንትን እንዳይሉ የሳይመልቲኒየስ ሳይመልቲኒየስ ማለት አንድ ታይም ላይ ሁለቱ ማክሽን መሆን የሚችለው ኦክሲጅን ፕሮዳክሽን ላይ ሳይሆን አንዱ ሳይደርስ ምንድነው በዚህኛው ወደዚህኛው ይሄ ዲስፐርስ በሚያደርግበት ሰዓት ኦክሲጅን ሲያስገባ ይሄ ደግሞ የራሱ የቢት ያፓራጋል በዚህ የሳይመልቲኒየስ ሊሆን ይችላል። ከዛ ያኛው እየጨመረ ሲሄድ የዚህኛው ፕሬየር እየቀነሰ ሲሄድ እዚህ እየጨመረ ይሄዳል። ይሄም ይሁን አሰሴም ላይ ነው። ነገር ግን ኦክሲጅን ፕሮዳክሽን ላይ ካርት ላይ ግን ሳይመልቲኒየስ አይደለም። ዋት አፈዛዝ እሱማ ከሆነ እኮ ናይትሮጅን አልመጣም ማለት ነው። ብቻ ኮንሰፕቱ ይሄ ነው። ስለዚህ ይሄ ነው በቃ እዛ ታወሩ ላይ የምታገኟቸው እነዚህ ናቸው። ሶሎኖይድ ኦፕሬተር እዚህ ጋር ያየነው ነው። ፕሬሸር ፓይለት ፕሬሸር ኦፕሬተር የሚያደርጋቸው ስለዚህ እዚህ ላይ ያሉ ሶሎኖይዶች ምንም አይደረጉም፣ ምንም አይነካም ማለት ይደረጋል። ሶሎኖይድ ቫልቭ በየ16,000 አወሩ ሲሊንግ ትቀይራላችሁ ወይም ደግሞ ቶታል ሪፕሌስመንት ይኖራል። ቼክ ቫልቮችም እንደዛ 16,000 ሶሎኖይድ ቫልቭ በየ8,000 አወሩ ቼክ ቫልቮች በየ16,000 አወሩ ማናቸው ይችላሉ 8,000 አወሩ ማለት በየአመቱ ነው። ሰው የምትቀይሩት ነገር ምን ሊሆን ይችላል? ሪፕሌስመንት ዲያፍራም ሊሆን ይችላል። ሪፕሌስመንት ታደርጉት። ምክንያቱም ኮንቲኒየስ የሆነ ሙቭመንት አይደል? አንዱ ሲከፍት አንዱ ይዘጋል፣ አንዱ ሲዘጋ አንዱ ይከፍታል። እና ይሄ ሳይክል ታይም ደግሞ በጣም አጭር ነው። ሶ አንድ ስፕሪንግ አክቹዌትድ የሆነ ዲያፍራም በጣም ፍሪኩዌንሲ ሳይክል በጨመረ ቁጥር ምን ይሆናል? ባትሪው ዲስትሮይ ያደርጋል። ስለዚህ ላይፍ ታይማቸው 8,000 ነው። እንደዚህ አይነት እንትኖችን እናያለን። እንደዚህ አሁን ለምሳሌ ፕሬሸር አክቹዌተር ይታያቸዋል። እዚህ ጋር ፓይለት ፕሬሸር ይባላል። ያችን አየር ወደዚህ ትመጣለች፣ አክቹዌት እናደርጋለን። ሌሎቹ ግን ሶሎኖይድ ከሆኑ ደግሞ ከየት ነው የሚመጣው? ከፒኤልሲ ሲግናል ሲያገኙ ሆነ ነገር ሲግናል ሲያገኙ ሆነ በፕሮግራም ኦንላይን ሞኒተር ይደረጋል። ኤር አክቹዌትድ አሉ፣ ግን እኛ እንግዲህ በብዛት አናገኝም። የተለያዩ ቫልቮች ናቸው። ቼክ ቫልቮች ደግሞ ዋን ዌይ ቫልቭ ናቸው። ለምሳሌ ወደ ከድራየር የሚወጣው አየር ተመልሶ ወደ ድራየር መግባት እዛው ነው መቆየት አይደል? ወይም ደግሞ ወደ በፈር ታንክ የሚገባው ተመልሶ አይወጣም። ፕሬሸር ቢልድ አፕ ሲያደርግና ፕሬሸር ዲፈረንስ ሲኖር ለምሳሌ በኤር ታንክ እና በድራየር ፕሬሸር ማከል አየር በተፈጥሮ ምንድን ነው አጌንስት ግራዲያንት ሊመለስ ይችላል አይደል? ከትልቁ ወደ ትንሹ ግን ያን እንዳይሆን ምን ይደረጋል? በቼክ ቫልቮች
ኦክሲጅንን ከተመረጠ በኋላ ልክ መውጫው ጋር አይታችሁ ከሆነ በኋላ ምናምን ቼክ ቫልቭ እንዳይመለስ ባክ ቼክ ቫልቮች ደግሞ በየ16000 አወር ወይም ደግሞ በየሁለት ዓመቱ የሚቀየሩ ይላል። እነዚህ ኮምፖነንቶችን እናያቸዋለን ዛሬ። እነዚህ ኤግዞስት ማፍለር ይባላሉ። እና ጋር በእንትን ሰርኩላር ዳክት የተሸፈነ ውስጥ ገብተን አሮሰን እንድናየው እንድናገኝ። ስለዚህ ቬንትስ ናይትሮጅን ማፍለስ ሳውንድ ምን ለማለት ነው? መውጫ ላይ አለች ኦክሲጅን እሷ በደንብ በግልጽ ይታያል። ኢፌክት ስለሌለው እዛ ኢንቫይሮንመንት ውስጥ እንደዚህ አይነት ኮምፖነንት እናገኛለን። ማፍለር ኦክሲጅን ሌላው ሪሊፍ ቫልቭ ይባላል። ሪሊፍ ቫልቭ ለምሳሌ የኤር ታንክ ምን ያህል ነው ኤክስፔክት የምናደርገው ፕሬሸር በ4 እና በ8 ሜጋ ፓስካል ከዛ በላይ ኤክሲድ ያደርጋል። ኮምፕረሰሩ ምን ያህል ጀነሬት ያደርጋል? እስከ 10 ሜጋ ፓስካል ጀነሬት ያደርጋል። ዜን አየሩን ድራይ አድርጋችሁ ታንኩን ብትሞሉ እና ኮንቲኒየስ የሆነ ፕሮዳክሽን ቢኖር ምን ይሆናል? ሪሊዝ ያደርጋል። ከሴፍቲ ቫልቭ ምንድን ነው የሚያደርገው? ፕላን ዲዛይን ከተደረገው ምክንያቱም ይሄ ኤር ታንክ በ4 እና በ8 ሜጋ ፓስካል ቴስት ሲደረግ ማለት ነው። ከዛ በላይ ፕሬሸር ካደረገ ምን ይችላል? ሊፈነዳ ይችላል። ቴስት የሚደረገው ትልቅ ፕሬሸር ይኖራል። ግን ከጌጁ በላይ ለምሳሌ አሁን ከ8 ሜጋ ፓስካል ጌጅ በላይ ከሆነ ጌጁን ያፈነዳል። ያን ደግሞ ያደርጋል ሴክተር ሊባሉ ኦፕን ያደርጋል ማለት ነው። የምታገኟቸው ቫልቮች እነዚህ ናቸው። ቼክ ቫልቮች ዋን ቫልቭ፣ ሶሎኖይድ ቫልቭ፣ ኒውማቲክ ፓይለት ቫልቭ፣ አሁን ደግሞ ያልኳቸው ሪሊፍ ቫልቭ ለሴፍቲ እነዚህ ነገሮች ነው። የመጨረሻዋ ምንድናት? ኦክሲጅን ታንክ ናት። እሱ ደግሞ ከ4 እስከ 7 ባር አኮሞዴት ማድረግ ይችላል። ስለዚህ ከማኒፋክቸረር ይለያያል። ማክሲመም መያዝ የሚችሉት የኦክሲጅን መጠን ወይም ደግሞ የፕሬሸር መጠን ከማኒፋክቸረር ይለያያል። ሞስት ኮመንሊ ከ4 እስከ 7 ባር። ስለዚህ ከዛ ኤክሲድ ሲያደርግ ምንድን ይሆናል? ሪሊፍ ቫልቩ ኦን ትሆናለች ማለት ነው። ሌላ በጣም ኢምፖርታንት ኤሌመንት ኦክሲጅን ሬጉሌተር ነው። ይሄ ሬጉሌተር ምን ያደርጋል? ከኦክሲጅን ሬጉሌተር ቀጥሎ ማን ያለ ይመስላችሁ? ከኦክሲጅን ስቶሬጅ ታንክ ቀጥሎ ከታንኩ ቀጥሎ ትልቅ ሬጉሌተር ቡስተር ወደ ቡስተር ነው የሚሄደው። ፊልም የምታደርጉ ከሆነ ወደ ቡስተር የማታደርጉ ከሆነ ደግሞ ወዴት ነው የሚሄደው? አውቶማቲክ ማኒፎልድ ካለ ወደ አውቶማቲክ ማኒፎልድ አድርጎ ወደ ፔሸንት ይሄዳል ማለት ነው። አንዳንድ ማኒፎልዶች 3 ኢንሌቶች አሏቸው። ሌፍት ባንክ፣ ራይት ባንክ እና ሶርስ። ከሶርስ የሚመጣው ማኒፎልድ አድርጎ ወደ ይሄዳል ማለት ነው። ስለዚህ ይሄ ፓይፒንግ ፕሬሸሮች በ4 እና በ6 ባር መካከል ነው። ዩዥዋሊ ግን 4 ባር 4 ወይ ደግሞ 4 ምክንያቱም አንድ ጋዝ በኮፐር ፓይፕ ውስጥ አልፎ በሚሄድበት ጊዜ ምን አለ? ምን ይኖራል? ፕሬሸር ድሮፕ አለ፣ ግራቪቲ አለ። ለምሳሌ በራይዘር ወደ ላይ ሲወጣ ግራቪቲ አለ።
በኢንተራክሽን አለ በጋዝ ሞለኪውሎቹ እና በኮፐር ፓይፕ ሰርፌስ መካከል ኢንተራክሽን አለ አይደል? ምን ያደርገዋል? ሪታርድ ያደርገዋል ሙቭመንታቸውን። ሶ ፕሬሸር ትወጣለ። ሶ እሱን ኮምፐንሴት ለማድረግ ምን ያስፈልጋል? ኦክሲጅን ነው። ኦክሲጅን ጀነሬተሩ በኔቸር ከ4 እስከ 6 ባር ጀነሬት ማድረግ ይችላል። 4 እስከ 6 ባር አንፈልግም፣ ፔሸንቱ ጋር ሄዶ ሃይ ፕሬሸር ጀነሬት እንዲያደርግ ስለማንፈልግ ማለት ነው። ስለዚህ የእንሱን ኮምፐንሴት ሊያደርግ የሚችል የፕሬሸር አማውንት ሴት ማድረግ ያለብን ያ ፕሬሸር ሬጉሌተር ይባላል። 4 እና 6 ባር እንትናረጋለን ሬጉሌት እናደርጋለን። የተወሰነ 4.2 ወይም 4.3 ሊናረግ ይችላል። ለኮንሰፕሽን ሊጨምር ቀንሳችን ለምሳሌ መቆጣጠር ሲኖር ነው ፕሬሸሩን ሳይሆን ፍሎሬቱን ፕሬሸሩን ቀንሳችን ፕሬሸሩ ማለት ነው። ፍሎሬቱ ነው ባይዘው ፍሎሬቱ ደግሞ ዲዛይን የሚደረገው በሚሄደው የቮሊዩም አማውንት ከቀነሰበት ባይዘው ጀነሬተሩ ማምረቱን ይቀጥላል። ማምረቱን ስለሚቀጥል ፍሎሬቱ ሜንቴን ማድረግ ይችላል። ፕሬሸሩን እዛው ጋር ኮንስታንት ማተራ እንግዲህ ፕሮፐር ዲዛይን የፕሮፐር የሆነ የፓይፕ ዲያሜትር ሜንቴን ማድረግ ይቻላል። ከዛ በኋላ ግን ሲሊንደር ፊል ስታደርጉ ግን ቡስተር ኮምፕረሰር ምን ያደርጋል? ከ6 ባር ወደ 9 ባር ነው 15 ባር እስከ 20 ባር የሚሄዱ ማለት ነው። አክቹዋሊ 20 ባር እንትኑና ካፓሲቲው የቡስተሩ እንደሚስ በ20 ባር ስትጠቀጠቁና በ15 ባር ስትጠቀጠቁ ሁለማ ቅድም የነገርኳችሁ 16800 ሊትር ሜንቴን ለማድረግ ምን ያህል ፕሬሸር ያስፈልጋል? 13.7 ባር ያስፈልጋል። ከዛ በላይ ቮሊዩም ለማግኘት ከፈለጋችሁ ፕሬሸሩን መጨመር ነው። 20 ባር ብታደርጉ ከ6800 በላይ አታገኙም። ከዛ በላይ የማኒፋክቸሩን ሪኮሜንዴሽን ያችላል ሲሊንደር ነው እስከ 15 እስከ 20 ኖርማል ለማግኘት እንትን የሚያደርግ ሪኮመንድ የሚደረገው ማክሲመም ከዛ በላይ ከሆነ ምን ይሆናል? እንደዚህ አይነት ሬጉሌተሮች በእንደዚህ አይነት መልክ ስታገኙ ይሄ ሬጉሌተር ነው። ይሄ ቫልቭ ቦል ቫልቭ ነው። ይሄ ደግሞ ምናምን እያለ መለየት ኢንዲቪጁዋል ፓርቶችን መለየት ሬጉሌተር እንደዚህ ነው አለው ፍሎሮች ላይ ራሱ አለ ፍሎር ላይ ማለት ነው። እሺ ስለዚህ እንጨርሳ